ስኬቱ ግን ከአላህ ነው። ሰው አደረኩት ከነበረበት አነሳሁት ይህም ሳይበቃ አይኑን ከፈትኩት ይላሉ አንዳንድ ልቦች ጤነኛ ያልሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱ። የነገሮች መለወጥ በአላህ እጅ ነው። ሰዎች ያገኛሉ፣ ያጣሉ፣ ያጣሉ፣ ያገኛሉ። አንዳንዱ በአንዳንድ ወንድሞቹና እህቶቹ መለወጥ ከመደንገጡ የተነሳ ልቡ ጤነኛ ስላልሆነ ወዛደር እኮ ነበረ፣ ተሸካሚ እኮ ነበረ፣ ጥበቃ እኮ ነበረ፣ ካርቶን የሚያነሳ እኮ ነበረ እያሉ ያሸማቀቃሉ። እና የፈለከው ሁሉ ካርቶን እንዲሸከም ነው? ሁሉ የምትፈልገው ጥበቃ እንዲሆን ነው? ሁሉ የምትፈልገው ሙሊት እንዲቸረችር ነው? ሰዎች በጣሩ ቁጥር አላህ ካለላቸው ይለወጣሉ፣ ካልፈለገ ደግሞ ላይለወጡ ይችላሉ። አንተ ምትለዋውጥም ምትሰጥም ምትከለክልም አይደለ። በቀናት በወራት በሳምንታት አላህ የሆኑ ሰዎችን የዚችን የቅርቢቷን ህይወትም ሊመርጥላቸው ይችላል። ካልመረጠላቸው የመረጠላቸው ሀገር ሊኖር ይችላል። አንተ ግን ማንንም ልትለውጥ አትችልም፣ ማንንም ልታነሳ አትችልም። አላህ ምድር ላይ ላከ መልእክተኛ አምባሳደር ነህ፣ ያንን ታስፈጽማለህ። ስኬቱ ግን ከአላህ ነው።